ቅመሱት። እኛ ቀምሰን ነው መዳኑን አይተን ነው በሙላት የምንናገረው፣ አዳኝነቱን አይተን ነው። ስለዚህ እናንተ ደግሞ እዩት፣ ይሄን ጌታ እዩት። አትፍሩ። ይሄንን ቃል ለመናገር የኛ ነው የሌላ ማንም ማለት ነው። ሰላም ጤና ይስጥልን። የተወደዳችሁ የአባቴ ብሩካን እንደምቆያችሁ፣ ይህ የእውነት መንገድ ዩቲዩብ ቻናላችን ነው። እስከ መጨረሻው አብራችሁን ቆዩ። ኢየሱስ ያድናል፣ ኢየሱስ ጌታ ነው ስትባሉ አሜን፣ ኢየሱስ ጌታ ነው፣ ሃሌሉያ፣ ኢየሱስ ያድናል በሉ ተብላችኋል። አብዛኞቻችን ኢየሱስ ጌታ ነው ሲባል እንናደዳለን። ለምን? ሌላ ኢየሱስ አለ? ቅዱስ ገብርኤል ወንድ ልጅ ትወልጃለሽ ስሙንም ኢየሱስ ትይዋለሽ ብሎ ያበሰራት ስሙ ነው። እነሱ ስላዘወተሩ እኛ ጠቅላታለን። በቀደም አንድ የቤት ሰራተኛ እቃው ቆባት በኢየሱስ ስም ስትል ሴትዮዋ ድቅ ያደረጓት ምላሷ እስኪተለቅ እና ባሽ ኢየሱስ ነው ከስሙ እየተራራቀን እየተጣላን አይመስላችሁም? አንድ ሰው መጥቶ ኢየሱስ ጌታ ነው ካለ በቃ ያ ሰው ሌላ ስም ሰጥተዋል፣ ይፈረጅ። ለማንኛውም ኢየሱስ ጌታ ነው ስትባሉ አሜን ሃሌሉያ ተብላችኋል። ኢየሱስ ጌታ ነው ሲባሉ እንግዲህ ኦርቶዶክሳውያን አሜን ማለትን ልመዱ። ወንድሜም እግዚአብሔር አብዝቶ ይባርክ። ጌታ ኢየሱስ ሲጠራ አሜን ማለትን እንግዲህ ሁሌ እንደምታደርጉት በአደባባይ የኢየሱስ ክርስቶስን ስም ስንናገር በአደባባይ እየወጣን ጌታ ስንመሰክር አሜን ማለቱ ያው ከተቀበልን የተቀበልነው ኢየሱስ ክርስቶስ እንግዲህ ሌላ ኢየሱስ አይደለም፣ አንዱን ኢየሱስን ነው። ስለዚህ የኢየሱስ ክርስቶስ ስም ከፍ ሲል የኢየሱስ ክርስቶስ ሲጠራ ለምንድን ነው ውስጣችን የሚቆጣው? ለምንድን ነው የሚናደደው? በየአደባባዩ እኮ ኢየሱስ ክርስቶስ ራሱ አዞ የሄደውን ነው እነዚህ ሰዎች እያደረጉ ያሉት እየሰበኩ ያሉት ማለት ነው። ስለዚህ ለምንድን ነው ልባችን የሚቆጣው? ለምንድን ነው የምንናደደው? ምክንያቱም እንደው ደስ ሊለን ይገባል። ምክንያቱም ወንጌል እየሰፋ በሄደ ቁጥር ወደ መጨረሻው እየቀረብን የእርሱም የኢየሱስ ክርስቶስ መምጫም እየቀረበ እንደሆነ ነው ከኛ እንደሚጠበቀውን ሌሎች ስናደርግ መባረክ ማገዝ ሲገባል ለምን እንደሆነ ውስጣችን ይቆጣል። እንግዲህ አሜን በሉ ብሏል ወንድማችን። ኢየሱስ ጌታ ነው የሚለው ጥቅስ ከየት እንደመጣ ታውቃላችሁ? ሐዋርያት ወንጌልን በሚሰብኩበት ክርስትና አዲስ በነበረበት በዚያ ዘመን ንጉሱን ቄሳርን ጣዖት አድርገው አምላክ አድርገው የሚያመልኩ እነዛ ሰዎች ክርስቲያኖችን እየሰበሰቡ ቄሳር ጌታ ነው በል አለበለዚያ እንገልሃለን ይላሉ። ቄሳር ጌታ ነው በል ሲባሉ አይ ቄሳርማ ጌታ አይደለም፣ ጌታማ ማን ነው? ኢየሱስ ነው። ኢየሱስ ጌታ ነው ይላሉ። አትፍሩ። ይሄንን ቃል ለመናገር የኛ ነው የሌላ ማንም አይደለም። እንቁራሪቶች በጣም ስለጮሁ ሐይቁ እነሱ ይመስላችኋል ሲባል ሰምታችሁ ታውቃላችሁ? አሳ አሻክማን ያለበት ሐይቅ ብዙ ስለተነገረ አይደለም፣ በተረዳ ነው። አይደለም፣ በፍጹም አይደለም፣ በተረዳ አይደለም ወዳጅ። በተረዳማ ቢሆን እኮ እንደ ጴጥሮስ ኢየሱስን የሚረዳ ነበር። አጠገቡ ነበር እኮ ዳሶታል፣ ኢየሱስን ያውቀዋል። ግን ካደው። ይሁዳ እኮ ሽጦታል፣ አጠገቡ ነበር። ጴጥሮስ ግን በሐዋርያት ሥራ ምዕራፍ 2 ላይ የሰቀሉትን ሰዎች ፊት ለፊት እያየ በዚህ በተረገመ እጃችሁ የሰቀላችሁት እሱ እያለ ስለ ኢየሱስ ያወራ መንፈስ ቅዱስ ወርዶበት፣ መንፈስ ቅዱስ ካረዳ በስተቀር ኢየሱስ ያድናል ብለህ ልትመሰክር አትችልም። ካላስ አትችልም። የመንፈስ ቅዱስ የህይወት ልምምድ እናንተ ጋር አለ፣ ታውቁታላችሁ፣ ልሳን ትናገራላችሁ። ኢየሱስን እናውቀው አታውቁትም። ማወቅ አይደለም፣ መንፈሳዊ ነገር አውቀን ገብቶን ተረድቶን አይደለም። መንፈስ ቅዱስ ነው ጋይድ የሚያደርግ። መንፈስ ቅዱስ እሱ እንደፈለገ ደግሞ እኮ እንደናንተ ከሳሽ መሰላችሁ? ይኸውልህ ልስትስል ነው ይለኛል። ከወደኩ በኋላ ነግሬ ነበር አይለኝ። ፋይል ይዞ ፍርድ ቤት አያውቁም፣ ያበረታኛል፣ አይዞህ ይለኛል መንፈስ ቅዱስ። ኢየሱስን ደግሞ ያብራራልኛል። እሱ ነው አምላክ በእኔ ውስጥ እየኖረ
እንዴት ላብራራው ይችላል? ሊገባኝ አይችልም። በተረዳ ነው አይደለም አይደለም። በቃ ይህ እውነት ይብራላችሁ። መንፈስ ቅዱስ ከእናንተ ጋር አብሯችሁ ይሁንና እዩት። እኔ ያየሁት እንግዲህ ኢየሱስ ክርስቶስ አሁን ኢየሱስም የኛ ነው አትፍሩ የተባለ አብዝቶ በጮኸ አብዝቶ በተናገረ ሳይሆን በተረዳ እያለ ነው ወንድማችን። ብቻ ዋናው ሐዋርያው ጳውሎስ እንዳለው ክርስቶስ መሰበኩ ነው። በዚህም ክርስቶስ መነገሩ መሰበኩ ነው እና ባናው እሱ መሰበኩ ደስ ይላል። ደስ ደግሞ ከዚህ ጋር በተያያዘ አንድ እናት በጣም ጥሩ አድርጋ ስለ ኢየሱስ ክርስቶስ ስትማጸን ነበር። ስለዚህ ይህን ጌታ እንነግራችኋለን፣ ይህን አዳኝ ጌታ እንነግራችኋለን። ቅመሱት። እኛ ቀምሰን ነው መዳኑን አይተን ነው በሙላት የምንናገረው፣ አዳኝነቱን አይተን ነው። ስለዚህ እናንተ ደግሞ እዩት፣ ይህን ጌታ እዩት። እሱ ፍቅር ነው፣ አያስገድድም። በፍቅር ይጠራል። ራሱን በመስቀል ላይ መስዋዕት አድርጎ እኛ ከሲኦል ያወጣን እሱ ነው። ማንም እናትም አባትም አይሞትልንም። የሞተልን ጌታ ግን ኢየሱስ ነው። ስለዚህ ወደ ኢየሱስ ፈጥናችሁ ነው፣ ወደ ኢየሱስ ፈጥናችሁ ተሸሸጉ ከዚህ ምድር መከራ። ደግሞም በመጨረሻው ዘመን ደግሞ ዳግመኛ ሞተን ሲኦል ከምንገባ የሚያድነን እሱ ብቻ ነው። ስለዚህ በደሙ ታድጎናል ከሲኦል። ይህንን የተከፈለልን ደም የተከፈለልን ዋጋ አውቀን ወደዚህ ጌታ እንድንመጣ አደራላችኋለሁ፣ እጠራችኋለሁ። በጌታ በኢየሱስም ይህ ይሆናል፣ ትድናላችሁ። ደግሞም እግዚአብሔር ይወዳችኋል። እሱ ፍቅር ነው፣ በፍቅር ነው ማንንም የሚጠራው፣ ማንንም አያስገድድም። ይህን የፍቅር ጌታ ይጠራችኋል። ወደ እኔ ኑ ይላችኋል፣ አምልጡ ይላችኋል። ከዓለም ከሰይጣን ከብዙ ነገር አምልጣችሁ ወደዚህ ጌታ እንድትገቡ በጌታ ፍቅር እጠራችኋለሁ። ስለ ክርስቶስ እንደዚህ ውስጣቸው እንትን እስከሚደርስ የሚያወት የሆነ የገባቸው ነገር ስላለ እኔ የቀመስኩትን እኔ ያየሁትን እኔ የተረዳሁትን እስቲ እናንተም ቀመሱ እያሉ ነበር እኛም ወገኖቼ። ስለዚህ ይህን ክርስቶስን ወደ ልባችን መጋበዝ አለብን። ኢየሱስ ክርስቶስን ወደ ልባችን ስንጋብዝ እንግዲህ እኛ ሞኝ ሆነን አይደለም በየአደባባዩ ወተን የምንናገረው፣ በየአደባባዩ የእሱን ስም የምንጠራው ሞኝ ሆነን ሳይሆን አንድ ነገር ስለገባ ያም ሕይወት የሆነ ኢየሱስ ክርስቶስ ማለት ነው። ስለዚህ ከዚህ ጋር በተያያዘ አንድ ደግሞ እናት ልጆቿን ስለ ክርስቶስ ደም እንዴት እንደምትናገር እንዴት አድርጋ በጥሩ አገላለጽ ለልጆቿ ያስተማረችው ቪዲዮ አይተን እንመለስ። ማሮች በጌታ በኢየሱስ ደም መሸፈን ማለት ምንድን ነው ታውቃላችሁ? ዛሬ አንድ ነገር ላሳያችሁ ነው። ይሄ ዓለም ነው። ይሄ ባውል ዓለምን ይወክልናል። ይሄ የምንኖርበትን ዓለም ማለት ነው። እሺ እስቲ ይሄ ዓለም እንደዚህ ጨምሪ አመሰግናለሁ። ትንሽ እንጂ ቴንኪው። ይሄ የምንኖርበት ዓለም እንደዚህ ንጹህ ነው እንዴ? አይደለም። ምን አለው በውስጡ? ብዙ ቆሻሻ ነገሮች አሉት አይደለ? በሽታ፣ ችግር፣ ታላላቆችን አለመስማት፣ ሌላ አለመታዘዝ፣ እግዚአብሔርን አለመፍራት፣ አባትና እናትን አለማክበር፣ ኃጢአት፣ ተንኮል፣ ክፋት፣ አመጽ፣ በጣም ብዙ ችግር አለበት አይደለ? ስለዚህ ይቻላል ቆሽሻለች ማለት ነው። በዚህ በቆሸሸች ዓለም ውስጥ እኛ ግን እንኖራለን አይደለ? እስቲ ዝም ብለን እንኖር። እስቲ እጃችሁን ክተቱት፣ እስቲ አውጡት። አያችሁት ምን እንደሚመስል? በዚህ ዓለም ውስጥ ስንኖር ቆሻሻው እላያችን ላይ የዚች ዓለም ቆሻሻ ኃጢአት፣ በሽታ፣ ተንኮል፣ ክፋት፣ አመጽ ምን ይላል ይጣበቅብናል ማለት ነው። እላያችን ላይ ያቆሽሸናል። እስቲ እንጥረገው። አሁን እንጥረገውና ደግሞ በሌላ መንገድ እንሞክር። እስቲ ደግሞ በጌታ በኢየሱስ ደም ተሸፍነን እንሞክረው። በጌታ በኢየሱስ ደም መሸፈን፣ በጌታ በኢየሱስ ደም መሸፈን። እስቲ ተሸፍነን እስቲ አሁን ተከቱት። እስቲ ኑሩ እዛ ዓለም ውስጥ። ዋው ምን ሆነ?
ሸሸ እጃችሁ ላይ ተጣበቀ እንዴ? አልተጣበቀም። እስቲ እጃችሁ ግን ስቲል ምንድን ነው? ንጹህ ነው። እዚህ ውስጥ ስትከቱትስ ምን ሆነ? ምን ሆነ? ችግሩ ኃጢአቱ ምን ሆነ? ሸሸ ሄደ ማለት ነው። ራቀ። በጌታ በኢየሱስ ደም መሸፈን ማለት እንደዚህ ነው። በዚህች በቆሻሻ ዓለም ውስጥ ስንኖር በጌታ በኢየሱስ ደም ከተሸፈነ የዓለም ቆሻሻ እኛን ምን አያደርገንም? አያገኘንም ማለት ነው። አሁን ገባችሁ? እናም ወገኖቼ በጣም በእውነት በሚገርም መልኩ ነው የኢየሱስ ክርስቶስ ደም እንዴት የሰው ልጆችን ሸፍነው እንደሚያኖረን በጣም በጥሩ በምሳሌ ለልጆች እንግዲህ እንዲህ አይነት የምታስተምር እናት ይብዛልን ነው የምንለው። ቻናሉ እንግዲህ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የደወል ምልክቷን ስትጫኑ በየጊዜው የምለቀው ቪዲዮ ለእናንተ ይደርሳልና እስከ መጨረሻው ስለቆያችሁ አመሰግናለሁ። ቸር ሰንብቱ።